አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የዩቱብ ቤተሰቦች አዲሶች እንኳን ሰላም መጣችሁ፣ ነባሮቹ ደግሞ ላይክ አድርጉኝ ቪዲዮዬን እላችኋለሁ። የወይራ ትውስታ የላችሁም? ይኸው የሀገራችሁ ወይራ ማለት ነው፣ ግን ትንሽ ፈዘዝ ብሏል መሰለኝ። እና ደግሞ አበባ የምትወዱ ያው ቢጫ አበባ እንኳን አልወድም እኔ፣ ግን ደስ ይላል። እኔ ቀይ አበባ ምናምን ነው የምወደው፣ እንደዚህ ፒንክ ምናምን ነገር አበባ በጣም እወዳለሁ። ግን እንደዚህ ቢጫ አይደለም፣ ያው ግን ደስ ይላል፣ ተፈጥሯዊ ስለሆነ ማለት ነው። ይሄ በነገራችን ላይ ተፈጥሯዊ ነው፣ እኔ ግቢያችን ማለት ነው። እናንተ ተካሜራ ተደብቄ ነው እኔ ቀርጻለሁ ስል ደግሞ እየተቀረጽኩ እንዳይሆን ቤታቸውን ሁሉ ካሜራ ስለሆነ ያኔ ብዙ መንቀሳቀስ አልችልም። ምክንያቱም ካሜራ ከሌለበት ቦታ ነው ያለሁት ማለት ነው። እና ዙሪያው ካሜራ ነው የቤት ሽኪላ ከትየር እና አበረታቱ፣ ሰብስክራይብ አድርጉኝ እላችኋለሁ። ውዴቶቼ የመዲያም ቅመም እህታችሁ ነኝ፣ አበረታቱኝ እላችኋለሁ። እና አሁን ይሄን ካሳየኋችሁ ደግሞ ያው ስራ ስትጨርሱ ከመዲያም ቤት ከኩሽና ስትወጡ ደግሞ ምንድን ነው የምትሰሩት? እኔ የምሰራውን ላሳያችሁ ነው አሁን ማለት ነው። ከኩሽና ጨርሳችሁ ከዛ ደግሞ ሌላ ምንድን ነው የምትሰሩት እናንተ ማለት ነው። እኔ ደግሞ አሁን የምሰራውን አሳያችኋለሁ ማለት ነው። እዚህ ምን አለ? ሆስ አለ ማለት ነው፣ የውሃ ከዛ የትነድ ያለን አትክልት እናጠጣለን ማለት ነው። ወይኔ ካሜራው ጋር ደረስኩኝ። እና ምንድነው እናንተ የምትሰሩት ማለት ነው? ኩሽና ስትጨርሱ፣ ኩሽና አጥባችሁ ወልወላችሁ ስትጨርሱ እኛ ይሄንን እንሰራለን ማለት ነው። አትክልት እናጠጣና ከዛ ወደ ክላስ አንዲነ ኢጃዛ አሁን ያቀራረጹ ስማችንም ግን እዚህ ጋር ምን አለ መሰላችሁ? ሮዝመሪ የስጋ መጥበሻው ማለት ነው። ያለ ጥላት ምንድነው ስሟ? እንሽላሊት። ከዛ ይሄን ውሃ እናጠጣለን እላችኋለሁ። ጧት እንዴ ማታ እንዴ ነው የሚጠጣው። ትታያችኋለች እንትን ነው ማለት ነው። እንሽላሊት ነፍ ነው ያለው አረብ ቤት መቼም። ይሄ ደግሞ ምን መሰላችሁ? አሽኩቲ የው አተካከሉም ብዙ ስላልደለ ወይኔ ስልክ ያው ያረኩት ይሄ አሽኩቲ ነው ማለት ነው። ለመኮረኒ ምናምን ይጠቀሙታል እነሱ። ውሃ አይወዱም ማለት ነው እንሽላሊቶች። ተቋቋራ ቢስሚላ። ከዛ ጋር ደግሞ ምን አለ መሰላችሁ? ባድንጃን መቼም ማያገቡ የወንዶችን ስራ በላላችሁ እንግዲህ እንደዚህ እያደረግን ነው አለ የሸቀል ነገር
ውሃ ኮፒራይት ያስይዘውን አያስይዘውን አላሁ አለም የማውቀው ታሪክ የለኝም። ግን ወገን እኔ ኮፒራይት ያዘኝም አላውቅም። ወቃችሁ ኮሜንት ላይ ጻፉልኝ ማለት ነው። ውሃ ኮፒራይት ያስይዛል ሰዎች። እዛ ጋር ደግሞ እንጨት የሀገራችን እንጨት ተፋውጦ ማለት ነው ትውስታ ስላለች እና ውሃ ኮፒራይት ያስይዛል ያስይዝም ያላቅም ማለት ካስያዘኝ ጉድ የፈላ። በነገራችን ላይ በዚህ በጣም ብዙ አትክልት አለ፣ ግን ካሜራ ስላለ ወደዛ ማቀረጽ አልችልም ማለት ነው። ሙሽኪላ ይታያቸዋል። ማጠሙጣ ማለት ነው። እኔን ለማራባት ነው እንዴት ስትደረግ ከዛ ደግሞ እዚህ ጋር ምን አለ መሰላችሁ? እኔ ስሙን አላውቀውም፣ ግን በነገራችን ላይ ይሄን ተተክሎ ነው ልክ እንደዛኛው ማለት ነው። ይሄ ግን አዲስ ስለተተከለ ገና ስለሆነ ደረቅ ይመስላል ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል አችኋለሁኝ። የዛሬው ብሎግ ትላላችሁ ብሎግ እና የሀገራችሁ ትውስታ ያለባችሁ ወይራ ጉድ ነው። ካሜራው ቀረጸኝ። ተቀርጻለሁ ስለ እየተቀረጽኩ ነው ማለት ነው። በቃ ዛሬ ግዴታ አለ። ከዛውን ጨርሰናል። እንግዲህ ሌላውን ደግሞ ቪዲዮ እንዳይረዝም ነው። ከዛ ተጨረስን በኋላ ደግሞ ይሄን እንሰበስባለን አሉ።